ሰላም ጤና ይስጥልን ውድ የምልከታ ቲቪ ቤተሰቦች በቅድሚያ ወዳችሁና ፈቅዳችሁ ስለምታዳምጡን እያመሰገን አርባ ምንጭ ዩኒቨርሲቲ በጋጮ ባባ ወረዳ በአደጋ ለተጎዱ ወገኖች ከ5 ሚሊዮን ብር በላይ የሚገመት ሰብአዊ ድጋፍ አደረገ። የአርባ ምንጭ ዩኒቨርሲቲ እና የዩኒቨርሲቲው ማህበረሰብ በጋሞ ዞን ጋጮ ባባ ወረዳ በደረሰው የመሬት መንሸራተትና የጎርፍ አደጋ ጉዳት ለደረሰባቸው ወገኖች የሚውል ከ5 ሚሊዮን ብር በላይ ግምት ያለው ሰብአዊ ድጋፍ በዛሬው ዕለት አድርጓል። ዩኒቨርሲቲው ለተጎጁ ካደረገው ድጋፍ መካከል 3,085,200 ብር ግምት ያላቸው 400 ሸሚዞች፣ 400 ቀሚሶች፣ 400 የሴት የውስጥ ልብሶች፣ 400 ሙሉ ኮትና ሱሪዎች እንዲሁም 400 ጥንድ የሴትና 400 ጥንድ የወንድ ጫማዎች ይገኙበታል። በተጨማሪም 600 ሺህ ብር ግምት ያለው 100 ኩንታል ዱቄት በዩኒቨርሲቲው በኩል ለተጎጂዎች የቀረበ መሆኑን ተገልጿል። ከዚህም ባሻገር ለዚሁ ሰብአዊ ተግባር ይውል ዘንድ ከዩኒቨርሲቲው መምህራንና አስተዳደር ሰራተኞች በአንድ ቀን ውስጥ 642,300 ብር እንዲሁም ከተማሪዎች 700 ሺህ ብር በድምሩ 1,342,300 ብር ጥሬ ገንዘብ ተሰብስቧል። በዚህም በተሰበሰበው ገንዘብ ለተጎጂዎች እጅግ አስፈላጊ የሆኑ የምግብ ዘይት፣ ብርድ ልብስ፣ ጀባ፣ ወንበሮች፣ ብረት ድስቶች እና ፍራሾች ተገዝተው ድጋፍ ተደርጓል። ዩኒቨርሲቲው ፕሬዝዳንት ዶክተር ኢንጂነር አብደላ ከማል በአደጋው ሕይወታቸውን ላጡ ወገኖች የተሰማቸውን ጥልቅ ሐዘን በዩኒቨርሲቲው ስም በድጋሚ ገልጸው ለቤተሰቦቻቸው መጽናናትን ተመኝተዋል። ዩኒቨርሲቲውን ጥሪ ተቀብለው በአጭር ጊዜ ውስጥ ይህንን ወገናዊ ድጋፍ ላደረጉ የዩኒቨርሲቲው ሰራተኞችና ተማሪዎች በሙሉ ላቅ ያለ ምስጋናቸውንም አቅርበዋል። ዩኒቨርሲቲው ምርምርና ትብብር ምክትል ፕሬዝዳንት ዶክተር ተክሉ ወጋየሁ በበኩላቸው ዩኒቨርሲቲው እንደ ምርምር ተቋም ለመሰል የተፈጥሮ አደጋዎች ዘላቂ መፍትሄ ማምጣት የሚያስችሉ የተቀናጀ ምርምሮችን ያደርጋል ብለዋል። የጋጮ ባባ ወረዳ ዋና አስተዳዳሪ አቶ ብሩክ ቡጻ አርባ ምንጭ ዩኒቨርሲቲ የህዝብ አለኝታ የሆነ ተቋም መሆኑን ገልጸው በወረዳቸው የተለያዩ የማህበረሰብ አገልግሎት ስራዎች እንደሚሰራ ተናግረዋል። ዩኒቨርሲቲው የባባ ወንዝ ላይ ለተሰራው ድልድይ ግንባታ ከዲዛይን ጀምሮ በግንባታው ሂደት ውስጥ በርካታ ድጋፎች ማድረጉን ያነሱት አስተዳዳሪው ዩኒቨርሲቲው በወረዳው ለደረሰው የመሬት መንሸራተት አደጋ ለተጎጂ ወገኖች ላደረገው ሰብአዊ ድጋፍ ልባዊ ምስጋናቸውን አቅርበዋል። ይህ ምልከታ ቲዩብ ነው። መልካሙን ሁሉ ተመኘን።